ኢትዮጵያ ውስጥ አዲስ መኪና ይዤ መጥቼ ማለት ምንም ያልተነዳ የ6 ሚሊዮን ብር መኪና ይዤ መጥቼ ወገኔ የመኪና በጣም ርካሽ ነው 6 ሚሊዮን ነው ዋጋው ነገር ግን 4 ሚሊዮን ክፈልና ውሰደው ብልህ ትቀበለኛለህ ወይስ ይህ ሰውዬ አጭበርባሪ ነው ብለህ ልትከሰኝ ትነሳሳለህ? ጥያቄውን ላንተ ልስጥህ። በቻይና የተፈጠረውም ይኸው ጉዳይ ነው። መኪኖቹ አዳዲሶች ሆነው ሳለ እነዛኑ መኪኖች ግን በጥቁር ማርኬት በጣም በርካሽ ሲሸጡ ከርመዋል። ዚሮ ማይል ዩዝድ ካር። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ኢንጂነር ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ዛሬ ደግሞ በልዩ ሁኔታ በሬዲዮ ጣቢያችን በደንብ አድርጌ ገለጻ አድርጌ የነበረውን ሐሳብ ማለትም ከዚህ በፊት በቲክቶክ ተቆርጦ በወጣ ቪዲዮ ሰምታችሁት ሊሆን ይችላል። ስለሱ የተወሰኑ ማብራሪያዎችን እሰጣችኋለሁ። ምንድነው የተፈጠረው? ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። እኔ ጆርናሊስት ጎሳ ነኝ። በፍቅር ነው የምጠይቃችሁ ወገን። ታዲያ ይህ እንዴት ነው ሊሆን የቻለው? በቻይና ሕዝብ ዘንድ ግን ዜሮ ማይል ዩዝድ ካር በእርግጥም የተተገበረ ነገር ሆኗል። ብዙ ሰዎችም ግራ እየተጋቡ ይገኛሉ። ምክንያቱም የተለያዩ የመኪና ብራንዶች አዳዲስ መኪኖች በጓሮ በኩል በዩዝድ ስም እየወጡ በጣም በርካሽ እየተሸጡ ነው የሚገኙት። ዋጋቸውን በተመለከተ ግን ቀድሞ ከሚሸጡበት ከ3/2 ወይም 2/3 ያክል ዋጋ ነው ያላቸው ዩዝድ አዲስ መኪኖች በቻይና። ነገሩ BYD ወደ ዓለም ገበያ እንደመሰራጨቱ እንደዚህ አይነት ጉዳዮች በጣም ኮንሰርን ያደርጋሉ። ምናልባት የቻይና ማርኬትን የምትከታተሉ ሰዎች ከሆናችሁ የግሬት ዎል ሞተርስ ዋና ስራ አስፈጻሚን ታውቋቸዋላችሁ እና በቅርቡ ቃለ ምልልስ ላይ ዜሮ ማይል ሁለተኛ እጅ ማለትም ዩዝድ መኪኖችን ያጋለጡ ሰው ናቸው። በውይይታቸው ወቅትም እነዚህ የኤሌክትሪክ አምራች ድርጅቶች በጣም ብዙ መኪኖችን እንዳመረቱና በጣም ብዙ ስቶኮች እንደያዙ ገልጸው እነዚህን ስቶኮች በኃይለኛው ለማውጣትና ወደ ህዝቡ ለማድረስ በትክክልም በአዲስ መሸጥ አለመቻላቸውንና ያንን ነገር ለማድረግ ዜሮ ማይል ዩዝድ ካር እንደተጠቀሙ በደንብ አድርጎ ግለሰቡ አብራርቷል። ጉዳዩ እውነትም በደንብ ተደርጎ ሲጣራ ሁኔታው ትክክለኛ ሐሳብ እንደሆነና በቻይና ዜሮ ማይል ዩዝድ ካሮች በብዛት እየተቸበቸቡ እንደሆነ በእርግጥም ይረጋገጣል። በሪሰርች እና ሮይተርስ እና የተለያዩ ዓለም አቀፍ ሚዲያዎችም ገብተው ጥናት አድርገው ነበረ። በጥናታቸው መሰረት በእርግጥም ጉዳዩ ሀፕን እንዳደረገ ተረጋግጦ ከቻይና የኤሌክትሪክ ገበያ በአጠቃላይ ዜሮ ማይል ዩዝድ ካር የሆኑት መኪኖች 15% ያክሉ እንደሆነና በእርግጥም ጉዳዩ መሬት ላይ የወረደ እንደሆነ ተረጋግጧል። ዋጋቸውም 2/3 ያክል ከአዲሶቹ የቀነሰ እንደሆነ ተነግሯል ማለት ነው። በእርግጥም የአንድ መኪና ዋጋው 6 ሚሊዮን ከነበረ በዚህ በዜሮ ማይል ዩዝድ ካር በሚለው የሚሸጠው 4 ሚሊዮን ነው ማለት ነው። የ2 ሚሊዮን ያክል የዋጋ ቅናሽ ታይቶበታል። ይህ ጉዳይ በእርግጥም ምን ለማግኘት ነው? ምን ጥቅም ነው የሚያገኙት እንዲህ በማድረጋቸው የምትሉ ከሆነ በዋናነት የቻይና መንግስት ለአምራቾች ከፍተኛ ድጎማ ይሰጣል። ለምሳሌ ብዙ መኪና በሸጡ ቁጥር ከፍተኛ ድጎማ ይሰጣል። አምራቾቹ ደግሞ ሴለሮቹ ከታች ያሉት ደላሎች በሏቸው መኪናውን የሚያሻሽጡት ግለሰቦች ደግሞ ብዙ መኪና በሸጡ ቁጥር ለደላሎቹ ምን ይሰጣሉ? ኦፈር ያደርጉላቸዋል፣ የሆነ ነገር ይሰጧቸዋል። መንግስትም ደግሞ እነዚህ ድርጅቶች አምራቾቹም ደግሞ ብዙ መኪና በሸጡ ቁጥር በአጠቃላይ ከመንግስት የሚያገኙት ድጎማ አለ ማለት ነው። የኤሌክትሪክ መኪኖችን ስለሚያበረታታ ድርጅቶች እያደረጉ ያሉት መንግስትን በማጭበርበር ብዙ መኪኖችን በጣም በርካሽ በመሸጥ ያንን በርካሽ የሸጡበትን ዋጋ ወይም ትንሽዬ ገንዘብ ያጣሉ። በእርግጥም በርካሽ ነው የሚሸጡት፣ ከስረው ነው የሚሸጡት። የከሰሩበትን ግን ከመንግስት በሚያገኙት ድጎማ እያካካሱ ነው የሚሄዱት ማለት ነው። አርብ ቀን ጠዋት 2 ሰዓት ላይ ሬዲዮ ጣቢያ ብትከፍቱ በአጠቃላይ የኔን ድምጽ ሰማላችሁ። ዛሬም በደንብ አብራራላችኋለሁ። ግን አንዳንዶች የተወሰነ ጥያቄ ማብራሪያ በሰጠን ሰላላችሁ ነው አሁን ላይ እዚህ ጋር መጣብዬ የተወሰነ ሐሳብ እያነሳውላችሁ ያለው። ስለዚህ መንግስትን የማጭበርበር ስራ ነው እየተሰራ የነበረው ማለት ነው። መኪኖቹን በብላክ ማርኬት እየወጡ እየሸጡ ማለት ነው። በእንደዚህ አይነት መልኩ እየገቡ ያሉ ወደ ተለያዩ ሀገራትም እየገቡ ያሉ መኪኖች ሊኖሩ ይችላሉ ማለት ነው። በአጠቃላይ ግን ትልቁ ከባዱ ነገር ምንድነው?
ስብሰባ ተደርጎ የቻይና መንግስት ከዚህ በኋላ መኪኖቹን ወደ ተለያዩ የአፍሪካ ሀገራት እንዲያሰራጩ ወይም እንዲሰራጩ ውሳኔ ተወስኗል። ከዚህ በኋላም ደግሞ እነዚህ ዩዝድ ካሮች በአጠቃላይ ከቻይና ወጥተው የተለያዩ ዓለማት ላይ ኢትዮጵያን ጨምሮ በዩዝድ ስም የሚንቀሳቀሱ መኪኖች ሊገቡ ይችላሉ። እዚህ ጋር ሲነሳ በጣም መሰረታዊ ነገር አለ። አንደኛው መኪኖች በርካሽ ልናገኝ እንችላለን መኪኖችን። ነገር ግን በጣም የተጨበረበረ በመሐከል ደግሞ በጣም ውዝግብ ያለበት ሁኔታ ሊፈጠር ይችላል ማለት ነው። ምናልባትም ነጋዴዎች ናቸው በጣም አትራፊ ሊሆኑ የሚችሉት ብዬ አስባለሁ። በጣም በርካሽ መኪኖቹን በእንደዚህ አይነት መልኩ አዲስ መኪና ገዝቶ ለምሳሌ በዩዝድ ስም አዲስ መኪና ገዝቶ ያመጣልህና እዚህ ጋር ብራንድ ኒው ብሎ የመሸጥ መብቱ አለው። ምክንያቱም መኪናው ብራንድ ኒው ነው ማለት ነው። መኪናው አዲስ ነው፣ ምንም ልትከራከረው አትችልም። ነገር ግን አንዳንድ የጥራት ችግሮች ሊኖሩባቸው ይችላሉ። እንደዚህ አይነት ያሉ መኪኖች በብላክ ማርኬት የሚሸጡ መኪኖች ማለት ነው። ስለዚህ ድርጅቶቹ ከቻይና መንግስት ድጎማ ለማግኘት ብለው ነው ይሄንን የሚያደርጉት። ሌላ የሚያገኙት ጥቅም አለ። ያ ጥቅም ምንድነው? በየወሩ የሚወጣ ጋዜጦች ላይ የሚታተም BYD ይሄን ያልሸጠ፣ ቼሪ ይሄን ያልሸጠ፣ ኤክስፒንግ ይሄን ያልሸጠ የሚባል ቁጥሮች አሉ። ያ ቁጥር በጣም ከፍተኛ የሆነ ተጽዕኖ ይፈጥራል በዓለም ደረጃ። እኔም ራሴ ስከታተል ለምሳሌ BYD ከዛ ደረጃ ላይ ወርዶ አያውቅም፣ መቼም ወርዶ አያውቅም። ሁልጊዜ BYD አንደኛ ደረጃን ይዞ ነው የሚገኘው። ለምሳሌ BYD ሲግል አሸናፊ ነበረች። ነገር ግን ነገሮች ተገለባብጠው ወደ ኤፕሪል ወር ላይ ነገሮች ግልብጥብጣቸው ወጥተው ነበር። ለምሳሌ ኤፕሪል ወር ላይ ያሸነፈችው ማናት? የቼሪ መኪና ነው። ቼሪ ነው ያሸነፈው ማለት ነው። ሺንግ ዩሃን የሚባለው መኪና ነው በጣም ብዙ መኪና ተሸጠ ተብሎ ሲነገር የነበረው። ከሁለቱ ያወጣም የቻይና ማርኬት ወይ ቼሪ ነው አንደኛ የሚወጣው ወይ ደግሞ BYD ነው የሚወጣው። ስለዚህ ይሄንን ከታየ በኋላ በእርግጥም የቻይና ሕዝብ እንዲሁም የቻይና የተለያዩ ባለሙያዎች ዜሮ ማይል እያደረጋችሁ ነው ለካ፣ መኪኖቹን በዜሮ እየሸጣችሁ ነው ለካ እናንተ አንደኛ ሁሉ ጊዜ የምትወጡት እየተባለ ነገሮች አሁን ምንድነው ተነቃ። የሆነ ወር ላይማ ተነቅቷል ማለት ነው። ከBYD እና ቼሪ በደንብ ተስማምተው ነበረ በዜሮ ማይል እየቸበቸቡ። አንደኛ ራንኪንጋቸው ሃይ ይሆናል። ራንካቸው ሃይ ሆነ ማለት ደግሞ በጣም በዓለም ዙሪያ ነው የሚሰራጨው። እንግዲህ ሚዲያ ታቆታላችሁ ማለት ነው። BYD ይሄን ያህል መኪና በቻይና ሸጠ፣ BYD በዓለም አቀፍ ቦታዎች ላይ ይሄን ያህል ሸጠ ምናምን የሚባል ነገሩ ሲነሳ ማለት ነው በጣም ብዙ ጥቅሞች ያገኛሉ። ካምፓኒው ማለት ጥቅም ያገኛል። በዚህ ደረጃ ራንክ ላይ አንደኛ ወጥቷል ወይም ሁለተኛ ወጥቷል። ሁለተኛው የዚህ ወር ቤስት ሴለር ይባላል ማለት ነው። እና ይሄንን ጥቅም ለማግኘት ሲሉ ነው ዜሮ ማይል እያደረጉ መኪኖችን በ2/3 ዋጋ ለተለያዩ ሰዎች ይሸጣሉ። ያንን የሚያካክሱበት ደግሞ የቻይና መንግስት ድጎማ ይሰጣቸዋል ማለት ነው። አሁን በመንግስት ደረጃ ጉዳዩ ታውቋል። መንግስትም እንደዚህ አይነት ምናልባት ድጎሞችን ሊያነሳ ይችላል። ግን በጣም መሰረታዊ ነገር እዚህ ጋር መታወቅ ያለበት ነገር ምንድነው? ቻይና ውስጥ የሚገኙ በጣም ትናንሽ መኪኖች ለምሳሌ እንደነ ኔታ ያሉ መኪኖችን አለመግዛት ጥሩ ነው። ለምሳላችሁ አሁን ያው እንደ ባለሙያም አንዳንድ ሀሳቦችን ሳነሳላችሁ ብዙ ጊዜ ጥሩ ነገሮችን ተጠቅማችኋል ብዬ አስባለሁ። አሁንም ቢሆን ስለ ኔታም ቢሆን ከዚህ በፊት በጣም ብዙ ነገር አንስቼ ነበረ። ያው ትክክለኛ ሀሳብ ነው ወይም እውነተኛ መረጃ ነው። ማንም ሰው ወጥቶ ወይም ኢንተርኔት ላይ ሄዶ ሰርች ቢያደርግ የሚያገኘው ጉዳይ ነው። እና ትናንሽ የሆኑ እንደነ ኔታ እና ሌሎች መኪኖች አሉ፣ በጣም ብዙ መኪኖች። እነዛ መኪኖች አለመድፈር ጥሩ ነው። ለምንድነው ማስደፍሯቸው? ቻይና ውስጥ በጣም ጂያንት የሆኑ ተቋማት ካልሆኑ በስተቀር ሰርቫይቭ እያደረጉ አይደሉም። ለምሳሌ አስቡት እንግዲህ እነዚህ መኪኖች ብዙ ትርፍ ለማግኘት ወይም ከቻይና መንግስት ድጎማ ለማግኘት ምናምን ብለው ብቻ ሳይሆን ራንካቸውን አሪፍ ለማድረግ ነው ዋናው ዓላማቸው። በነገራችን ላይ ከታች ያሉትስ ኔታ ያልኳችሁ ትናንሽ ብራንዶች እንዴት ይሆናሉ? ለምሳሌ BYD እንዳልኳችሁ ለምሳሌ እናነጻጽር። ኔታ ለምሳሌ ወደ 6 ቢሊዮን ዕዳ ኖሮበት እኮ ነው ሲንገታገት ማለት ነው። ቢያንስ ከ6 ቢሊዮን እንኳን 3 ቢሊዮኑን እንኳን ከፈልና አስቀጥል፣ ፋብሪካን አስቀጥል ተብሎ 3 ቢሊዮን መክፈል አልቻለም። በብድር 2 ሚሊዮን ሌላ ፈልጎ ምናምን 2 ሚሊዮን አገኘ። 2 ቢሊዮን ይሆን አገኘው አለ። 1 ቢሊዮን ይሆን ጠፋ ማለት ነው። እና በ6 ቢሊዮን ነው አሁን ኔታ የሚንገታገተው ማለት ነው። ኮምፕሊትሊ በዚህኛው የፕራይስ ዋር ኮምፕሊትሊ ኔታን ትላላችሁ ትናንሽ
ካምፓኒዎች ዲስትሮ ሊሆኑ ይችላሉ። በምን ሊቋቋሙት ይችላል እሱ ሌላ ጉዳይ ነውና እንኳን እነሱን ቀርቶ እነ ቴስላን እንኳን እነ ቶዮታን እንኳን የሚያንገዳግድ ጉዳይ ነው። እነ ቴስላ እና ቶዮታ ደግሞ ታውቋቸዋላችሁ። እነሱ በጣም ብራንዳቸው አሪፍ ነው። እንደዚህ አይነት ህገወጥ ስራ ውስጥ ምናምን የሚሰማሩ ካምፓኒዎች አይደሉም። ነገር ግን ተጠምጥሞ ጉዳዩ ተጠምጥሞ እነ ቢዋይዲን ራሳቸውን ሊጥላቸው እንደሚችል በጣም ብዙ መረጃዎች እየወጡ ነው የሚገኙት። እነሱንም በደንብ አድርጌ የማብራራላችሁ ነው የሚሆነው ነገ ተነገ ወዲያ ሲፈጠር ማለት ነው። ዞሮ ዞሮ ግን በቻይና የዩዝድ ካር ላይ ማለትም አዲስ መኪኖችን 0 ማይል ዩዝድ ካር በማለት የሚሸጡበት ትልቁ ምክንያት ይሄ እንደሆነ እንድትረዱልኝ እፈልጋለሁ።